አዲስ አበባ ውስጥ ኑሮ ተወዷል ይባላል። ይሄ የምትመለከቱት የኢትዮጵያ 200 ብር ነው። በዚህ 200 ብር ቁርስ፣ ምሳ፣ እራት በልተን መዋል እንችል ይሆን? ቪዲዮውን እስከ መጨረሻው ተከታተሉት። ይመቻችሁ። አሁን ወደ ቁርስ እንሄዳለን። ቁርሳችን ቀለል ያለ ምግብ ነው የምንበላው፣ ሻይ በዳቦ ማለት ነው። ያው ንጥረ ነገር አለው እንደምታውቁት ትላል። ከስንት ፍለጋ በኋላ አንድ ሻይ ቤት አግኝተናል። ጎራ ብለን እስኪ ቁርሳችን በልተን ያለውን ነገር አብረን እናያለን። እማ ሻይ ስጭኝ፣ ሻይ ፈልጌ ነው፣ ፓስቲም ጨምሪበት። ፓስቲ ከሰጠችን ቆየች፣ ግን ሻይ የለም። ሲሰለቸኝ ወደ ደረቁን መብላት ጀመርኩ። ሻይ እየጠበቅኩ ነው፣ ሻይ አላመጣችልኝም። ምን እንደማድረግ አላውቅም። ደረቁ ከስንት ጥበቃ በኋላ ሻያችን መጥቷል። በቃ ቁርሳችን እንበላለን። በነገራችን ላይ ለቁርስ ያወጣሁት ሻዩ 15 ብር ነው፣ ፓስቲው ደግሞ 20 ብር ነው ማለት ነው። አንድ ላይ 35 ብር ማለት ነው። ከእጅ ላይ የተረፈው ብር ያው 165 ብር ነው። ከ6 ሰዓት በኋላ እንገናኝ። አሁን ከቀኑ 6 ሰዓት ሆኗል። እዚህ ጋር እስኪ አቅማችን የሚፈቅደውን ምግብ እንምረጥ። ከመረጥን በኋላ እስኪ እናዛለን። በነገራችን ላይ እዚህ ጋር ጀለሶችም አሉ። ያው ቪዲዮ ውስጥ ላለማስገባት ነው እንጂ ጀለሶችም አሉ። አረ ዛሬ ምንድን ነው? ከቅድም ጀምሮ እየጠበቅኩ ነው። ሻይ ቤትም ቁርስ ልበላ እዛም እየጠበቅኩ ነበር። ስንት ሰዓት በኋላ ነው የመጣልኝ። ይኸው አሁንም እየጠበቅን ነው። እስኪ እንጠብቃለን ዝም ብለን በተስፋ። እንጀራ ጋግራ ራሱ ብታመጣው ከምሬ ነው ምላችሁ ይደርሳል። የጠበቅነው ሰዓት በጣም ብዙ ሰዓት ነው። ያው ለማንኛውም እኛ ኢትዮ ጣሊያን ነው ያዘዝነው። ኢትዮ ጣሊያን ደግሞ እንጀራ በፓስታ ማለት ነው። በስመ አብ በጣም ነበር ይራበኝ። ከምር በነፍሴ ነው የደረሰችልኝ ማለት ነው። አበሉ እስኪ ላጉርሳችሁ። አቤት አቤት። አረ ብራዘር ትሪ ተመላሽ ነው፣ ተፋታው። ምንድነው? ሰው ነህ ወይስ ምንድነው? አረ እንደው ይሄ አፋ አንተ እንጃ መቼ እንደሚያባራ አላውቀውም። ያው ለምሳ 100 ብር ነው የከፈልነው። ያው የቀረን 65 ብር ብቻ ነው ማለት ነው። በዚህ 65 ብር ያው ሲመሽ እራታችን ፈልገን እንበላለን ማለት ነው። ያው ቅናሽ ቦታ ፈልገን ነው መብላት ያለብን፣ ምክንያቱም ያው አቅማችን አይፈቅድም። ላንጠግብም እንችላለን። አሁን ከምሽቱ 1 ሰዓት ሆኗል። አሁን ከሌሊቱ 1 ሰዓት ሆኗል። ራታችን ሂደን ገዝተን እንበላለን ማለት ነው። 65 ብር ቀርቶናል። በ65 ብር ምን እንደምንበላ አላውቅም። ለማንኛውም 65 ብር ያው የተለየ ነገር መግዛት ስለማይችል ወይም ዳቦ ነገር ወይም ደግሞ ሳምቡሳ ነገር እንገዛለን። ከሁለቱን አንድን ገዝተን የተገኘውን በሱ እንበላለን ማለት ነው። ለማንኛውም እስኪ እናያለን አብረን። ገዝተናል። ይኸው ፓስቲያችን ገዝተናል። በነገራችን ላይ ዝናብ ዘንቦ ነበረ። ቪዲዮን ቀደም ብዬ ልሰራላችሁ ነበረ። ያው ዝናብ ስለዘነበ ነው ቆየሁ። እኔ በዚህ ቪዲዮ ምን እንደተረዳው ታውቃላችሁ? ኢትዮጵያ ውስጥ ምን ያህል ኑሮ እንደተወደደና
የኢትዮጵያ ሕዝብ ምን ያህል ፍቅር እንዳለው በቃ ኑሮ ቢጎደድም እርስ በርስ ተሳስበው እንዴት እንደሚኖር ተቻችሎ እንዴት እንደሚኖር ነው የተረዳውበት። በጣም ከምሬ ነው የምላችሁ። በጣም ይህን ቪዲዮን በመስራቴ በጣም ነው ደስ ያለኝ። ቦምቦሊኖ ይዘን መጥተናል። ቦምቦሊናችን እንበላለን። ያው ሌላ አቅማዎችን ስለማይፈቅድ ማለት ነው። የቀረን ብር 65 ብር ነው። ከዛ በላይ ያው ከቦምቦሊኖ በላይ መግዛት ስለማይችል ለማንኛውም እንብላ። አገራችን የሰላም የፍቅር የደስታ ያርግልን። ባላችሁበት ሰላማችሁ ይብዛ። በሌላ